እየደከመኝ ግን አይታይም፣ እንደደከመኝ አይታይማ። እነዚህና መሰል እንባዎች ያለ ምክንያት የሚፈሱ እንባዎች አይመስሉም። በቪዲዮ ያልወጡ ስንት እንባዎች ይኖር ይሆን? ከእያንዳንዱ ከነዚህ እንባዎች ጀርባ ሰውን ለማስደሰት ራሱን የሰዋ ነገር ግን ራሱን የረሳ እጅግ የደከመ ነፍስ ስንቱ ይኖር ይሆን? ቤት ይቁጠረው። እየደከመኝ ነው፣ እየሞከርኩኝ ነው፣ ነገር ግን እየደከመኝ መሆኑ አይታይም ስትል እህታችን ስቅስቅ ብላ የምታለቅሰው የህይወትን ድካሟን የሚገልጽ ነው። ለብሼ ስታይ እንደደከመኝ አይታይም፣ እኔ ግን ደክሞኛል፣ ሁሉንም ለማስደሰት እየሞከርኩ ነው የምትለው ቃል የውጫዊ ውበትና እንዲሁም ደግሞ የውስጧ ስብራት የሚገልጽ ነው። ደክሞኛል ስትል የምታለቅሰው እንባ የዝምታዋን የረጅም ጊዜ ህመም፣ የብቸኝነቷን ጥልቀት የሚገልጽ ነው። ሁሉንም ለማስደሰት መሞከር የሰው ልጅ ትልቁ ስህተቱ ነው ብዬ አስባለሁ። ምክንያቱም ማናችንም ራሳችን ሳናስደስት ሌላውን ሰው ማስደሰት አንችልምና።